ሰላም እንዴት ናችሁ? ኢትዮ ገነር ላይ ትገኛላችሁ። የተወደዳችሁና የተከበራችሁ አድማጮቻችን ያደመጣችሁን ስለምትገኙ ከልብ ነው የምናመሰግነው። ለሰዓቱ ብትሰሟቸው ያልናቸውን የዝውውር ነክ መረጃዎች ወደ እናንተ እያደረስን አብረን ቆይታ የምናደርግ ነው የሚሆነው። አብራችሁን ስላላችሁ ከልብ እናመሰግናለን። አርሰናላዊ ጉዳዮችን ቀዳሚ አድርገን ወደ እናንተ የምናደርስ ነው የሚሆነው። አንድሪያ ቤርታ ምነካው እየተባለ ይገኛል። በክረምት የዝውውር መስኮት ያን የመሰለ የነቃ ተሳትፎ የሚያደርግ ቡድን ዘንድሮ እንዴት እንዲህ ባለ መልኩ እየተጓዘ ይገኛል በሚሉ ጉዳዮች እንግዲህ በርካታ የአርሰናል ደጋፊዎችም ሀሳቦቻቸውን እያካፈሉ እያጋሩ ይገኛሉ። የአርሰናል እግር ኳስ ክለብ ክርስቶስ ዞሪስን ካስፈረመበት የዝውውር እንቅስቃሴ ውጪ እዚህ ግባ የሚባል የዝውውር ሂደቶችን ማድረግም አልቻለም። ሰው ከዚህ ጋር ተያይዞ አሁን ላይ እንግዲህ ሰፋ አድርገን ለመመልከትም የምናስበው የአርሰናል እግር ኳስ ክለብ በዚህ በክረምት የዝውውር መስኮት ላይ እየተከተለ የሚገኘው የዝውውር ስትራቴጂ ምን አይነት መልክ አለው ወይስ ምንስ ይመስላል የሚለውን ጉዳይ የምናነሳሳ ነው የሚሆነው። እናንተ ብቻ ከኛ ጋር አብራችሁ መቀጠልና ቻናሉን ሰብስክራይብ ማድረግ ነው የሚጠበቅባቸው። አንድሪያ ቤርታ የሚሰራውን ስራ ጥንቅቅ አድርጎ የሚያውቅ እንደዚሁም ደግሞ የሚሰራቸው ስራዎች በክለቡ ላይ ለውጥ ማምጣት የሚችሉ ካልመሰለው በፍጹም ከክለቦች ጋር ጫማ መለካካትን የማይመርጥ ስፖርቲንግ ዳይሬክተር እንዳለ ይታወቃል በአርሰናል ቤትና ከዚህ ጋር ተያይዞ እንግዲህ ማንቸስተር ዩናይትድ፣ ማንቸስተር ሲቲ፣ ቸልሲ ወይም ደግሞ መሰል ቡድኖች ሊቨርፑል በዝውውር እንቅስቃሴው በንቃት የተሳተፉ የአርሰናል እግር ኳስ ክለብ ለምንድን ነው በንቃት የማይሳተፈው የሚሉ በጣም ብዙ መከራከሪያ ዳዎች እየተሰሙ ይገኛሉ። አርሰናል እንደ ሌሎች ቡድኖች በዋል ፈሰስ የሆነ የዝውውር ስትራቴጂን ተከትሎ 5-10 ተጫዋቾችን ስለማምጣት የሚያስብ ቡድን አይደለም። አማካይ መስመሩ የተጠናከረ ነው። አንድ አማካይ መስመር ተጫዋች መጨመር ብቻ ነው የሚያስፈልገው። የማጥቃት ዞኑ ላይ ትሮሳርድ ለቋል። ክርስቶስ ዞሊስ ያን ቦታ ተክቶታል። ከዛ እንደገና ደግሞ የክርስቶስ ዞሊስን ማስቀመጥ የሚችል ቋሚ ሆኖ መጫወት የሚችል የክንፍ መስመር ተጫዋች ነው የሚያስፈልገው። እነዚህን ጉዳዮች በተመለከተ ነው ሰፋ አድርገን እንመልከታቸው ያልኩት። የአንድሪያ ቤርታ እግር ኳስ አረዳድ ምን ይመስላል? ከዚህ በፊት በአርሰናል ቤት ልክ እንደመጣ አካባቢ በተለይ የቪክተር ዮኬሬሽ የዝውውር እንቅስቃሴ እንዴት እንደተጠናቀቀ ማስታወስ በቂ ነው። አርሰናል በቀዳሚነት ኢላማ አድርጎ ተጫዋቹ ጋር ንግግሮችን ያደርጋል። ተጫዋቹ ግን ወደ ክለቡ ለማምራት ፈቃደኝነቱን ከማሳየትም በላይ የተጫዋቹ እናት ክለብ ላይ ጫናዎችን ማሳደርና ጫናዎችን ማበረታት ይጠበቅበታል። አሁን ብዙዎችም የሚያጋሩት እንግዲህ ሳንድሮ ቶናሊን ተቀማን፣ መሰል ጉዳዮች ሞርጋን ሮጀርስን ተቀማን የሚሉ ሀሳቦች ናቸው። አንድ ተጫዋች ከገንዘብ በላይ ስለ ክለቡ ባጅ፣ ስለ ክለቡ ክብርና ታሪክ ተጨንቆ መምጣት መቻል አለበት። ወደ ክለብ ሲመጣ ገንዘብ መክፈል ይችላል ያርሰናል። ለየትኛውም ክለብ የአርሰናል እግር ኳስ ክለብ የሚበገር የፋይናንስ አቅም አለው ብዬ አላስብም። አሁንም ቢሆን ብዙ ጥያቄዎች የተነሱ የሚገኙት ከብሩኖ ጊማረሽ ጋር እመለስበታለሁ። ይሄኛውም ጉዳይ ብዙዎች እየተነጋገሩበት ይገኛሉ። አርሰናል በመሰረታዊ ምንድን ነው የሚያስፈልገው? በክረምት የዝውውር መስኮት እንደሌሎች ክለቦች 5፣ 6፣ 7 ተጫዋቾችን ማስፈረም አለበት? የለበትም። ይሄ ግልጽ ማድረግ ይቻላል። የአርሰናል እግር ኳስ ክለብ በክረምት የዝውውር መስኮት ማድረግ የሚጠበቅበት ነገር በመሃል ተከላካይ ቦታ ሪካርዶ ካላፊዮሪ ይጫወታል፣ ክርስቲያን ሙስኬራ ይጫወታል፣ ሳሊባ፣ ማጋሌሽ፣ ቤንያሚን ዋይት ስቲል ክለቡ ለቆ ካልወጣ እዛ ቦታ ላይ መጫወት የሚችል ተጫዋች አብዛኞቹ የአርሰናል ተጫዋች አብዛኞቹ ብቻ አይደለም ሙሉ ለሙሉ የአርሰናል የተከላካይ መስመር ተጫዋቾች ከሳሊባና ከማጋሌሽ ውጪ በመስመር መጫወት ይችላሉ። ከዛም ውጭ ደግሞ በመስመር የሚጫወቱት የአርሰናል ተጫዋቾች የመሃል ተከላካይ ሆነው መጫወት ይችላሉ። ቨርሳታይል ናቸው። ሁለገብነታቸው አስደናቂ ነው። ስለዚህ መከላከል ዞኑ ቢጠናከር ሶክ የተሻለ ነው አርሰናል በብዙ ውድድሮች እንደመሳተፉ መጠን። ነገር ግን ያን ያክል ኢምፖርታንት ነው ውድ አድማጮች እዛ ቦታ ላይ አርሰናል ከዛ ውጭ መሸፈን የሚጠበቅበት ሌሎች ቀዳዳዎች የሉም ወይ ካላችሁኝ፣ አይ አሉ። ለምሳሌ አማካይ መስመሩ ላይ ማርቲን ዙቢሜንዲ ያለ እዛ ቦታ ላይ ግን ደግሞ ደክላን ራይስን ማገዝ የሚችል ደክላን ራይስ በሌለባቸው ጨዋታ እንቅስቃሴ ራይስ መስጠት የሚችለውን እንቅስቃሴ አሁንም በድጋሚ መስጠት የሚችል ተጫዋች ለአርሰናል ያስፈልገዋል። ከዚህ ጋር ተያይዞ እንግዲህ የኒውካስትሉ ብሩኖ ጊማሬሽ አርሰናል እግር ኳስ ክለብ ይፋዊ የዝውውር ኢላማ ነው። አርሰናል ለብሩኖ ጊማሬሽ የሚያቀርቡት የ70 ሚሊዮን ፓውንድ የዝውውር ጥያቄ ውድቅ እንደሚደረግም ጥንቅቅ አድርገው ያውቃሉ። በእርግጥም አሁን እነ ማርክ ዶግላስም ይህንን ጉዳይ ያረጋገጡት ነው። አርሰናል በቀዳሚነት ልክ ሊቨርፑል አሌክሳንደር ኢሳቅ ላይ እንደተጫወቱ አይነት ጨዋታዎችን መጫወት ይፈልጋል። ብሩኖ ጊማሬሽ የዝውውር እንቅስቃሴውን በተመለከተ ኒውካስትል ጊማሬሽን የመልቀቅ ፍላጎት የለው። 75 ሚሊዮን ፓውንድ እና ከዛ በላይ የሚሆኑ ገንዘቦችን የሚያቀርቡ ከሆነ ለመደራደር ዝግጁ ናቸው። ከዛ በታች የሚቀርበው የትኛውም ገንዘቦች ኒውካስትል ሊያደረድር ዝግጁ እንዲሆነ ያደረገው። አርቴታ ለዝውውር ግፊት እያደረገ የሚገኘው ደግሞ ብሩኖ ጊማሬሽ እንዲመጣለት። ጊማሬሽ ደክላን ራይስ ጋር ተጣምሮ አማካይ መስመሩን አስቡት። እብደት የተሞላበት አስደናቂ እግር ኳስን የሚጫወት የአማካይ መስመር እንደሚኖረው የአርሰናል እግር ኳስ ክለብ መገመት ይቻላል። ስለዚህ አርሰናል አሁን ላይ እንግዲህ የተጫዋቹን ዝውውር ለማጠናቀቅ ላይታች እያሉ ይገኛሉ። ነገር ግን በብሩኖ ጊማሬሽ ብቻ የሚወሰን የአማካይ መስመርም የለም። ደክላን ራይስ እንደባለፈው ዓመቱን ሙሉ አድማጮች ያለምንም ጉዳት ወይም ያለምንም ድካም ልጁን እንመለከተዋለን ማለት ሮቦት ነው ማለት ነው። ሮቦትም
ያው በሰሞኑ ቀን በመላ ዓለም የተሰማ ዜና ነበር ሮቦቶች ብልሽት አስተናግዷል የሚል። ሮቦቶች ስቲል ብልሽት በሚያስተናግዱበት ዓለም ደክላን ራይስ ከሮቦት የተሻለው ነው አይደለም። ይደክማል፣ ጡንቻዎቹ ይዝላሉ፣ ጉዳት ያስተናግዳል። እንደገና ተጫዋቹ ማረፍ የሚጠበቅበት የጨዋታ መርሃ ግብር አለ። ለዚህም ነው አርሰናል እስከ 70 ሚሊዮን የሚያወጣው። ደክላን ራይስ ማረፍ ባለበት ጊዜ ብሩኖ ጊማሬሽ እሱን እንዲተካው፣ ካልሆነ ደግሞ ሁለቱንም ተጫዋቾች አንድ ላይ ማጣመር በሚቻልበት ሂደት ራይስ ከሌለ ጉማሬሽ ከማጋ ይጣመራል የሚለው ጉዳይ እንዲነሳ፣ ጉማሬሽ ከሌለ ራይስ ከማጋ ይጣመራል የሚለው እንደዚሁ ተቃራኒ ሀሳቦች እንዲራመዱ በአማካይ መስመሩ ላይ ይህንን ነገር ይፈልጉታል የአርሰናል እግር ኳስ ክለብ። ነገር ግን ለዚህ ተጫዋች ደግሞ 100 ሚሊዮን ፓውንድ መክፈል አይፈልጉ። ኒውካስትል እስከ 100 ሚሊዮን ይጠይቃል። አሁን ላይ አርሰናል 70 ሚሊዮን ፓውንድ የተጋነነ የዝውውር ገንዘብ ነው ብለው ያስቡም። ከ70 ሚሊዮን በተለይ 80 90 100 ሚሊዮን ፓውንድ የሚባሉት ገንዘቦች የተጋነኑ የዝውውር ሂደቶች እንደሆኑ ያምናሉ የአርሰናል እግር ኳስ ክለብ አመራሮች። ዝውውሩን ያጠናቀቁታል፣ ምንም ጥያቄ የለውም። የዝውውር የመጠናቀቁ ጉዳይ የሚቀር አይደለም። የክርስቶስ ዞሊስ ዝውውር መጠናቀቁ ለአርሰናል በተወሰነ መልኩ እፎይታ ነው። ምክንያቱም የማጥቃት ዞኑ ላይ አማራጮችን ይፈጥርለታል። ይሄኛው ጉዳይ በብዙ መልኩ የሚያስማማ የዝውውር እንቅስቃሴ ይመስላል። ብዙ ቡድኖች ዝውውሮችን ያጠናቀቁ ስለሚገኙ ማለት ነው። ከዚህ ጋር ተያይዞ እንግዲህ በቀጣይ የብሩኖ ጊማሬሽን ዝውውር የአርሰናል እግር ኳስ ክለብ ማጠናቀቅ የመጀመሪያ ስራው ይሆናል። የብሩኖ ጊማሬሽን የዝውውር እንቅስቃሴ ካጠናቀቀ በኋላ ደግሞ ፊቱን የሚያዞርባቸው ሌሎች የዝውውር ሂደቶች ይኖራሉ። ኮንትራት ማራዘም፣ ከኮንትራት ማራዘም ጎን ለጎን ደግሞ አዳዲስ ፊርማዎችንም ስለማካተትና አዳዲስ ፈራሚዎችን ወደ ቡድን ስብስቡ ስለመቀላቀል የአርሰናል እግር ኳስ ክለብ የሚጨነቅበት ጉዳይ ነው። በነገራችን ላይ የብሩኖ ጊማሬሽ ዝውውር ከተጠናቀቀ በኋላ አርሰናል ሙሉ ለሙሉ አይኑን የሚያዞረው በግራ ክንፍ ቦታ ላይ መጫወት ስለሚችሉ ተጫዋቾች ነው። የግራ ክንፍ ቦታ ላይ እንደሚታወቀው ኒኮ ዊሊያምስ 94 ሚሊዮን አካባቢ የዝውውር ገንዘብ ተለጥፎበታል። ሊቨርፑልም ተጫዋቹን ይፈልገዋል። ይሄኛው ሌላ አስቸጋሪ የሚባል የዝውውር እንቅስቃሴ ነው። 94 ሚሊዮን አርሰናል ይከፍላል አይከፍልም ለዚህ ተጫዋች የሚጠበቅ ጉዳይ ነው። ሌላኛው ደግሞ የአርሰናል እግር ኳስ ክለብ የዝውውር ኢላማ ብራድሊ ባርኮላ ነው። ብራድሊ ባርኮላ ለማስፈረም በሚደረገው እንቅስቃሴ አሁንም ቢሆን የተጫዋቹ እናት ክለብ ከ100 ሚሊዮን በላይ እንዲቀርብላቸው ይፈልጋሉ የሚሉ መረጃዎችም በስፋት እየተሰሙ ነው የሚገኘው። ለማንኛውም ብሩኖ ጊማሬሽ እና አርሰናል ግን ቅድሚያ ዝውውሩ ማጠናቅ መቻል አለባቸው። ሚረር እንዲህ ይላል፣ ጊማሬሽን አርሰናል በፐርሰናል ተርም ጉዳይ ስምምነት ላይ ደርሰዋል። ብሩኖ ጊማሬሽ ወደ አርሰናል ማምራት በእጅጉ የሚፈልገውና የሚወደው ነገር ነው። የብራዚል ኢንተርናሽናል በሚኬል አርቴታ ስር መሰልጠን አሁንም ለተጫዋቹ የእግር ኳስ ካሪየር እንደ ስኬት ተደርጎ ይታሰባል የሚለው መረጃ ያካፈለበት ጉዳይ አለ የሚለው ወደ እናንተ ያደረስነው ከዩቲዩብ ቻናላችን ከኢትዮ ገነር ስፖርታዊ ጉዳዮቻችን እንዲህ ባለ መልኩ አጠናቀናል። ጥሩ ጊዜ በያላችሁበት የዓለም ዳርቻ ተመኘውላችሁ።